አንድ ጥያቄ ልጠይቃችሁ። ዛሬ ያለው ስልካችን፣ ኢንተርኔታችን፣ ስራችን፣ ቢዝነሳችን፣ የወደፊት ህይወታችን ሳይቀር ሁሉ ከአንድ ነገር ይጀምራል። መረጃ፣ ዳታ። ድሮ ሰዎች ኮምፒውተር አልነበራቸው፣ ስልክም አልነበራቸውም፣ ኢንተርኔትም አልነበራቸው። ነገር ግን ዛሬ መረጃ ከብርሃን ፍጥነት በላይ ዓለምን ሁሉ ይዞራል። እንዴት እዛ ደረጃ ደረሰ? የተፈጠሩት እያንዳንዱ ኢንፎርሜሽን ቴክኖሎጂዎች ምን ነበሩ የሚሉትን በደንብ አብራርቼ እነግራችኋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ክንፈ እባላለሁኝ። የኮምፒውተር ሳይንስ እና ኢንጂነሪንግ ባለሙያ ነኝ። ኮምፒውተር ከመምጣቱ በፊት መረጃ በድንጋይ ስዕል፣ ወረቀት ይመዘገብ ነበረ። ስለዚህ መጽሐፍ የመጀመሪያው የመረጃ ቴክኖሎጂ ነው ማለት ነው እና መጽሐፍት ካልነበሩ ትምህርት አይኖርም፣ ሳይንስ አይኖርም፣ ስልጣኔም አይኖርም። ከዚያም የመጽሐፍ ማተሚያ መንገድ መጣ፣ እውቀት ለሁሉም ሰው ተዳረሰ። ይህ የመጀመሪያው የመረጃ አብዮት ነበር። በ1940ዎቹ አዲስ የኢንፎርሜሽን ቴክኖሎጂ ተፈጠረ፣ ኮምፒውተር። መጀመሪያ ኮምፒውተሮች በጣም ግዙፍ ነበሩ። እስከ 27000 ኪሎ ግራም ይመዝኑ ነበር። አራውንድ 270 ኩንታል አይደል? በጣም ሂውጅ ነው። በጣም ትልቅ ነበር። መንግስታት ብቻ ነበር የሚጠቀሙት። ግን ከማንኛውም ሰው በበለጠ በፍጥነት ማስላት ይችሉ ነበር። ከዛ ትራንዚስተሮች፣ ማይክሮ ፕሮሰሰሮች፣ የፐርሰናል ኮምፒውተሮች ተፈጠሩ። ኮምፒውተሮች ወደ ቤቶች ገቡ፣ ትምህርት ቤቶች ገቡ እና ቢሮዎች ገቡ። እና ኮምፒውተር ሰው ብላችሁ አስቡት። ሃርድዌር አለው፣ ሶፍትዌር አለው። ሃርድዌሩ አካሉ ማለት ነው። ልክ እኛ አካል እንዳለን አጥንታችን፣ ስጋችን እንዳለው፣ ሶፍትዌሩ ደግሞ እስትንፋሳችን ማለት ነው። እና እነዛ ሶፍትዌሮች ኦፕሬቲንግ ሲስተሞች ናቸው፣ አፕሊኬሽኖች ናቸው። እና እነዛ ሶፍትዌር ለምሳሌ እንደ ዊንዶውስ ኦፕሬቲንግ ሲስተም፣ ሊነክስ ኦፕሬቲንግ ሲስተም፣ ማክ ኦፕሬቲንግ ሲስተም ናቸው። አፕሊኬሽኖችን ሶፍትዌሮች ናቸው፣ እንደ ማይክሮሶፍት ኦፊስ፣ ዋትሳፕ፣ ዩቲዩብ፣ ጉግል። እነዚህ ሁሉ ሶፍትዌሮች ናቸው። የሞባይል ቴክኖሎጂ የሚገርም ነበረ። ሞባይሎች እንግዲህ ያንን ግዙፍ የሚያክል 27000 ኪሎ ግራም የሚመዝን ኮምፒውተር እጃችን ላይ ገባ። ትልቁ የኢንፎርሜሽን ቴክኖሎጂ አብዮት የተነሳው ኢንተርኔት ሲፈጠር ነበር። መጀመሪያ የተፈጠረው ለወታደራዊ ግንኙነት ነበረ፣ ግን ብዙም ሳይቆይ ዓለምን ማገናኘት ጀመረ። ደብዳቤዎች በኢሜሎች ተተኩ። ቤተ መጻሕፍት በድረገጽ ተቀየሩ። ድሮ አባቶቻችን እናቶቻችን ጉዞ ሄድ አድርገው ነበረ ሰው የሚጠይቁት። አሁን ግን በስልካቸው ቤተሰቦቻቸውን መጠየቅ ጀመሩ። መረጃ ከአንድ ቦታ ወደ ሌላ ቦታ በሰከንዶች መድረስ ጀመረ። ዓለም አንድ መንደር ሆነች። ሌላው የኢንፎርሜሽን ቴክኖሎጂ አብዮት ክላውድ ነው፣ ክላውድ ኮምፒውቲንግ። ቀደም ሲል ትላልቅ ሰርቨር ያስፈልጉ ነበር፣ ትልቅ ገንዘብ፣ ትልቅ ቢሮዎች ያስፈልጉ ነበረ። ዛሬ ግን ክላውድ ኮምፒውቲንግ ያንን ቀይሯል። ዳታዎች ኦንላይን ላይ ስቶር ይደረጋሉ፣ ሲስተሞች ግሎባሊ ረን ይደረጋሉ፣ ቢዝነሶች በቀላሉ ስኬሌብል ይሆናሉ እና እነዛ ፕላትፎርሞች እንደ ጉግል ክላውድ፣ አማዞን ዌብ ሰርቨሮች፣ አጀሮች ይህንን ስራ በደንብ ይሰራሉ ማለት ነው። አርቲፊሻል ኢንተለጀንስ ኤአይ ማለት ማሽን በራሱ መማር፣ ማገናዘብ፣ መወሰን ሲችል ማለት ነው። የሚባሉ አፕሊኬሽኖች ሙዚቃን መስራት ጀምረዋል። ቻትጂፒቲ፣ ጀሚኒ ትልቅ የቋንቋ ሞዴሎች ናቸው። ማንኛውም ጥያቄ በሰጧቸው በጽሁፍ በድምፅ መልክ ይሰጧቸዋል። ኢሜጅ ያዘጋጃሉ፣ ቪዲዮ ይሰራሉ። ነግራችሁ የምፈልገው ነገር አርቲፊሻል ኢንተለጀንስ ሰውን አይተካም፣ ነገር ግን እኛን በደንብ ያግዘናል። ሌላ ኢንፎርሜሽን ቴክኖሎጂ ሳይበር ሴኪሪቲ ነው። ሳይበር ሴኪሪቲ የዲጂታል ዓለም ጋሻ ነው፣ መከላከያ ነው፣ ምንም ጥርጥር የለውም። ስልካችሁ ውስጥ ያለው ፎቶ፣ የባንክ አካውንታችሁ፣ ኢሜይላችሁ እነዚህ ሁሉ ካልተጠበቁ ምን ይሆናሉ? ከባድ ነው አይደለ? ስለዚህ ኮምፒውተሮች፣ ስልኮችና ኔትወርኮች ከሃከሮች፣ ቫይረሶችና ስርቆት መጠበቅ ግድ ነው ማለት ነው። ያለ ደህንነት ዲጂታል ፊቸር አይኖርም። አሁን ቴክኖሎጂ አማራጭ አይደለም፣ ግዴታ ነው። ሁላችንም ስለ ኢንፎርሜሽን ቴክኖሎጂ ማወቅ አለብን። አሁን የዲጂታል ዓለምን መቀላቀል አለብን። ዓለም እየደረሰበት ያለውን ደረጃ መድረስ እንኳን ሊያቅተን መከተል አለብን። ይሄ ምርጫ አይደለም፣ ግዴታ ነው። ሰርቫይቭ ለማድረግ ስለ ኢንፎርሜሽን ቴክኖሎጂ ማወቅ አለብን። የወደፊት ገዢዎች የዓለም ባለቤት የሚሆኑት መረጃን፣ ኢንፎርሜሽን ቴክኖሎጂን፣ ዳታን የሚረዳ ሰው ብቻ ነው። ይሄ ምንም ጥርጥር የሌለው ነገር ነው። ለዚህ ደግሞ ፕራይሚቲ አይቲ ኢንፎርሜሽን ቴክኖሎጂ ሶሉሽንስ ለእናንተ እንደዚህ አይነት መረጃዎችን ይዘን መተናል። ሰብስክራይብ፣ ላይክ እና ሼር አድርጉ። ወዳችኋለሁ። አመሰግናለሁ።